ሃይ ጋይስ እንዴት አደራችሁ? ዛሬ ፍራይዴ ነው። እንግዲህ ያው ሰማው ምን እንደሚመስል ይሁት ልክ የኢትዮጵያ ዳመና ነው የሚመስለው። ቤታችን ነው እንግዲህ ቡናዬን ፍልት እያረኩኝ ጎመኔን ልቆርጥ ነው እንግዲህ እንዴት ደስ እንደሚል ይሁት። ጎመኔ ያው ዝናቡን ውሃ እንደቋጠረ ደስ አይልም? ኢትዮጵያ ነው የሚመስለው። እግዚአብሔር እንደዚህ አይቻላል። በጣም ነው ደስ የሚለው። ጎመን እንብላ። ጎመን ይሄ የኢትዮጵያ የወር ጎመን ነው የጉራጌ ጎመን ነው አላውቅም፣ ግን ደስ ይላል በጣም እንዴት እንደሚያምር። ምሳ ሰዓት ደርሷል። እንግዲህ ያው ጎመን እየሰራው ነው እንብላ ለማለት ነው። እንግዲህ እንዴት እንደሚያምር ይኸው እንዴት ቢዩቲፉል። ቃሪያውም ከዚሁ ቀንጠስ ቀንጠስ አድርጌ ለጎመኔ ይበቃኛል። ሲያምር ቅዱስ ሚካኤል ከወሩ ከዓመቱ አያጉላችሁ። ልጆቻችሁን ቤተሰቦቻችሁን ይባርክላችሁ። ልጆቻችሁን በወጡበት ቦታ ይጠብቅላችሁ። ከአለቆቻችሁ ጋር በሰላም ያውላችሁ። በያለንበት ሀገር በሰላም ይጠብቀን። የዓመት ሰው ይበለን። በሰላም አውለን ጌታ ሆይ። እንግዲህ በስነ አንድም ሁለትም ሆናችሁ ልትሰበሰቡ በቤታችሁ ይገኛለሁ እንዳልከው ባርክልን፣ ቀድስልን፣ እንደ ዝክር ቆጠርልን። ቡናዬን አፍልቼ ጎመኔን ሰርቼ ወላጣ አድርጌ በልቼ እንግዲህ ወደ ስራ ላይ ነው። የዓመት ሰው ይበለን። መልካም የእረፍት ቀን ይሆንላችሁ። ሰላም ሁኑ። የሚጣፍጥ ጎመን የጓሮ ስለሆነ እንዴት እንደሚጣፍጥ ልዩ ነው እውነት።